አድማጮች ሰበር ዜናዎችን እየሰማን እንገኛለን። ዕለተ ሰኞ አመሻሹን የብልጽግና ሹማምንትን በከፍተኛ ሁኔታ ድንጋጤ ውስጥ የከተተ ሰበር ዜና ከወደ አሜሪካ እየተሰማ ይገኛል። ከኢትዮጵያ ውጭ የብልጽግና ሰዎችን በመሸሽ በስደት በሀገረ አሜሪካን የሚገኙት አቶ ገዱ የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ እንደሚገኙ የሚታወቅ ነው። ታዲያ አሁን ላይ ምንጮች እየገለጹልን እንደሚገኙትም ከሆነ የአቶ ገዱ ልዑክ ቡድን በቀጥታ ወደ ሱዳን ስለማቅናቱም እንዲሁ ለመስማት ተችሏል። ብልጽግና የፋኖ ኃይሎች ህወሓትና ሻዕቢያ በአንድነት ተቀናጅቶ እየወጉኝ ይገኛሉ እያሉ በሚገኙበት በዚህ ሰዓትም በአቶ ገዱ እውቅና የተሰጠው ልዑክ ቡድን ወደ ሱዳን መግባቱ ሲገለጽ ይህ ልዑክ ቡድን ወደ ሱዳን የገባበት ምክንያትም ህወሓት የፋኖ ኃይሎችና የሻዕቢያ ኃይሎች በአንድነት ተቀናጅተው ለመምከር ስለመሆኑ ምንጮች ገልጸውልናል። በተለይም ደግሞ አብይ አህመድን ከስልጣን ለማስወገድ በሀገር አሜሪካንም አቶ ገዱ አቶ ልደቱ አያሌው አክቲቪስት ጀዋር መሐመድ አቶ ለማ መገርሳ ከአወዛጋቢው የአሜሪካን ፕሬዝዳንት ከነ ዶናልድ ትራምፕ ጋርና ብሎም ደግሞ ከዓለም አቀፍ ዲፕሎማቶች ጋር ጥብቅ ውይይቶችን እያካሄዱ እንደሚገኙ እየተገለጸ በሚገኝበት በዚህ ሰዓትም አሁን ላይ ደግሞ የፋኖ ኃይሎች ከሸዋ ከወሎ ከጎጃምና ከጎንደር የተወጣጡ ከፍተኛ የፋኖ አዛዦችና መሪዎችም በሱዳን ስለመክተማቸው ሲገለጽ እንዲሁ ደግሞ የሻዕቢያ ከፍተኛ ወታደራዊ አዛዦችና የህወሓት ጄኔራሎችም ሱዳን ስለመገኘታቸውም ተሰምቷል። ይህ ጉዳይ የአራት ኪሎን ቤተ መንግሥት የብልጽግና ሹማምንትን በከፍተኛ ሁኔታ አጣብቅኝ ውስጥ እንደከተተ እየተመላከተ በሚገኝበት በዚህ ሰዓትም አቶ ገዱ ብሎም ደግሞ ከኢትዮጵያ ውጭ በሀገር አሜሪካና በተለያዩ ዓለማችን የሚገኙ የአማራ ተወላጅ ዲያስፖራዎችም የብልጽግናውን አገዛዝ አብይ አህመድን ከስልጣን ለማስወገድ በዓለም አቀፍ መንግስታት ፊት ለፊት እያጋለጡም ይገኛሉ። ታዲያ የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ የሚገኙት አቶ ገዱ ብልጽግናን ከስልጣን ለማስወገድ ሁላችንም በአንድነት ልንቆም ይገባል በማለትም ከህወሓት ብሎም ደግሞ ከሻዕቢያ ከፍተኛ ጄኔራሎች ጋርና እንዲሁ ከህወሓት ከፍተኛ ጄኔራሎች ጋርና ሹማምንቶች ጋር ጥብቅ የተባሉ ውይይቶችን እያካሄዱ እንደሚገኙም ተገልጿል። አቶ ገዱ ሸዋ፣ ወሎ፣ ጎጃምና ጎንደር የሚገኙ የፋኖ አደረጃጀቶችን በመወከልም ከህወሓትና ብሎም ደግሞ ከሻዕቢያ ከፍተኛ አዋጊዎች ጋርና ጄኔራሎች ጋር ጥብቅ ውይይቶችን በሱዳን እያካሄዱ እንደሚገኙም የተገለጸ ሲሆንም ይህ ጉዳይም ብልጽግና ሰሜኖችን ለማጥፋት በተነሳበት በዚህ ሰዓትም ሰሜኖች በአንድነት ልንቆም ይገባል የሚል ዓላማን ስለማንገቡም ምንጮች ገልጸውልናል። ታዲያ በአራት ኪሎ ቤተ መንግሥት የሚገኙት የብልጽግና ሹማምንት ህወሓት፣ ሸኔ፣ ፋኖ ብሎም ደግሞ ግብፅና እንዲሁም ሌሎች የኢትዮጵያ ጥንት ጠላቶች በአንድነት ተቀናጅተው ኢትዮጵያን ሊበታተኑ ነው በሚል አጣብቅኝ ውስጥ መግባታቸው ሲገለጽም የፋኖ ኃይሎችና ብሎም ደግሞ ህወሓት ለሻዕቢያ ተላላኪ መሆናቸው በከፍተኛ ሁኔታ የብልጽግና ሰዎችን ራስ ምታት ውስጥ እንደከተታቸውም ነው የተገለጸው። አድማጮቻችን የኦሮሚያ ክልል ርዕሰ መስተዳደር የሆኑትም አቶ ሽመልስ አብዲሳ የአማራ ብልጽግናና የብአዴን ሹማምንት ፈጽሞ የሚታመኑ አይደሉም ሲሉ ተደመጡ። የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ ጽንፈኛውን ቡድን ለማጥፋት ብዙ እየደከመን ነው፣ ብዙ እየለፋን ነው ሲሉ የተደመጡ ሲሆንም ያም ሆኖ ግን በብአዴን ውስጥና ብሎም በአማራ ብልጽግና ውስጥ የሚገኙ አብዛኞቹ ሹማምንትም ጽንፈኞቹን የሚደግፉ ናቸው ሲሉም ነው የተደመጡትም። የፋኖን ኃይሎች ለማጥፋት ያለ የሌለ ኃይላችንንና አቅማችንን ተጠቅመናል ሲሉ የተደመጡት አቶ ሽመልስ አብዲሳም ያም ሆኖ ግን ፋኖ ከአቅማችን በላይ ሆኗል ሲሉም የተደመጡ ሲሆን ጽንፈኛውን ቡድን ትጥቅ እናስፈታለን በሚል የገባበትን ጦርነትም ማሸነፍ ተስኖናል፣ ጽንፈኛው ቡድን ከአቅማችን በላይ ሆኗል ሲሉም ነው የተደመጡትም።
ውድ አድማጮቻችን ከዚህ ቀደም አቶ ሽመልስ አብዲሳ በአደባባይም ጽንፈኛውን የፋኖ ቡድን አጠፋን ደመሰስን፣ ከዚህ በኋላ ነፍጠኛ አያሳስብንም፣ ነፍጠኞችን ትጥቃቸውን አስፈትተን እኛ ታጥቀናል በማለት የሚታወቁ ቢሆንም አሁን ላይ ግን ፋኖ ከአቅማችን በላይ ሆኗል፣ ጽንፈኛው ቡድን ለጥንተ ጠላቶቻችን እየተላላከ ነው ብለዋል።